አንድ አምላክ ትምህርተ ሐዋርያት የልዑል ቅዱስ ወንጌል ብርሃን እና ኃይል የእስማኤል ቤተ መንግሥት አዲስ ኪዳን እስልምና በ10/08/2024 ዩኬ በ10 ኦገስት 2024 ዩኬ ክፍል 1 እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ። የእግዚአብሔር መንፈስ የሆነው መንፈስ ቅዱስ በማርያም ማኅፀን ላይ ጸልሎ ክርስቶስ ኢየሱስ የእግዚአብሔር ልጅ ሆኖ ተገልጧል። መንፈስና ሕይወት የሆነው ክርስቶስ የእግዚአብሔር ልጅ አማኑኤል ሆኖ ወደ ዓለም መጣ። በመጀመሪያው መንፈስ ነበር፣ መንፈስም በእግዚአብሔር ዘንድ ነበር፣ መንፈስም እግዚአብሔር ነበር። መንፈስም ሰው ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። እግዚአብሔር አምላክ አንድ እግዚአብሔር ነው፣ እርሱም ሰው ሆኖ ተገልጧል። እግዚአብሔር አብ ሰው ሆነ፣ ክርስቶስ የእግዚአብሔር ልጅ ሆነ፣ ሕይወትንም የሚሰጥ መንፈስ ሆነ። እግዚአብሔር ሰዋዊ እግዚአብሔርም ሆነ፣ የእግዚአብሔር ልጅ ተባለ። ክርስቶስ ኢየሱስ ሰው ሆኖ የተገለጠ ሕይወትንም የሚሰጥ መንፈስ የሆነ አብ እግዚአብሔር ነው። በሲና ተራራ የተገለጠው ኤሎሄም በኢየሩሳሌም ክርስቶስ የእግዚአብሔር ልጅ ሆኖ ተገለጠ። እግዚአብሔር ከእኛ ጋር ተባለ። በነቢያቶች የነበረው የክርስቶስ መንፈስ መንፈስ ቅዱስ ነው። ይከተላቸው ከነበረው ከመንፈሳዊ አለት ጠጥቷል። ያም አለት ክርስቶስ ነበር። የእስራኤል አምላክ እግዚአብሔር አብ በጥንት ዘመን ለእስራኤላውያን በእሳት አምድ የተገለጠ አምላክ ሲሆን፣ በአዲስ ኪዳንም ክርስቶስ ኢየሱስ ሆኖ በሥጋ ሰውነት የተገለጠ አምላክ ሆኖ የኖረ በበዓለ ሃምሳ ቀንም መንፈስ ቅዱስ ሆኖ በመውረድ ከሰው ጋር የሚኖር አምላክ ነው። እግዚአብሔር አብ ያህዌ ሰው ሆነ። አዳኝ ክርስቶስ ኢየሱስ ሆኖ በሥጋ ተገለጠ፣ አማኑኤል ተባለ። እግዚአብሔር አምላክ ከራሱ መለኮታዊ ተፈጥሮ አምላካዊ ሥጋና ደምን አዘጋጅቶ ንጹሕና ቅዱስ ሰው ሆኖ ወደ ዓለም መጥቷል። አብ እግዚአብሔር በሰማያዊ ሥጋና ደሙ ውሃውም ከሰማይ የወረደ የሕይወት እንጀራ መለኮታዊ ሰው ሆኖ የእግዚአብሔር ልጅ ሆኖ ክርስቶስ ሆኖ አማኑኤል ሆኖ ትንሣኤና ሕይወትን ሰጥቷል። ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እግዚአብሔር አብ ራሱ መለኮታዊ ክብሩን እንደ መቀማት ሳይቆጥር የባሪያውን መልክ ይዞ በምስሉም እንደ ሰው ተገኝቷል። የእግዚአብሔር ልጅ ሆኗል። ያም መንፈስ ክርስቶስ አማኑኤል ሆኖ ተገልጧል። እግዚአብሔር ሰው ሲሆን አምላካዊነቱን እንደ መቀማት ሳይቆጥር በአዳማዊ መልክ ክብር ውስጥ ተገልጦ ሲኖር እርሱ ራሱ የእግዚአብሔር ልጅ ይሆናል። ኢየሱስ እግዚአብሔር አብ ነው። ኢየሱስ መንፈስ ቅዱስ ነው። ኢየሱስ የእግዚአብሔር ልጅ ነው። የዘላለም ሕይወት የዓለማት ፈጣሪ የሆነው እግዚአብሔር ሰው ሆኖ ወደ ዓለም እንደመጣ ማመን ነው። የእግዚአብሔር መንግሥት ፈጣሪ ሰው ሆኖ ተገልጧል የሚለውን እውነት ለፍጥረቱ ሁሉ ለሰው ዘር በሙሉ የሚሰብክ መንፈስ ነው። የእግዚአብሔርን መንፈስ በዚህ እናውቃለን። መጽሐፍ ቅዱስ ስለ ክርስቶስ አንድ አምላክነት ይናገራል፣ ከዚያም የወጣ የለውም። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ ከእርሱም በቀር ሌላ አምላክ የለም። መጽሐፍ ቅዱስ እግዚአብሔር አንድ ነው፣ ከእርሱም በቀር ሌላ አምላክ የለም ብሎ ያስተምራል። የእግዚአብሔር መንግሥት እግዚአብሔር ሰው ሆኖ ወደ ዓለም እንደመጣ የሚሰብክ መንግሥት ነው። የእግዚአብሔር ልጅ ሆኖ የተገለጠው ክርስቶስ ኢየሱስ ከመጀመሪያ ለእኛ የተናገረን በሙሴ ሕግን የሰጠን የእስራኤል አምላክ ኤሎሄም ነው። አብ እግዚአብሔር ሰው ሆኗል። ክርስቶስ የዘላለም አብ ነው። የእስራኤል አምላክ አባታችን እግዚአብሔር ሰው ሆኖ መሲህ የእግዚአብሔር ልጅ ይባላል። አማኑኤል አብና ወልድ ይባላል። እግዚአብሔር አምላክ አንድ እግዚአብሔር ነው። እርሱም ሰው ሆኖ ተገልጧል። የእግዚአብሔር ልጅ ተብሏል። ክርስቶስ ኢየሱስ እግዚአብሔር ነው። ከእርሱም በቀር ሌላ ፈጣሪ አምላክ የለም። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። ኤሎሄም አንድ ነው፣ ከእርሱም ሌላ ኤሎሄም የለም። የሙሴ አምላክ ኤሎሄም በሥጋ ሰውነት የእግዚአብሔር ልጅ ክርስቶስ ኢየሱስ ሆኖ ተገልጧል። የማይታየው የእስራኤል አምላክ ሰው ሆኖ ተገልጧል።
እግዚአብሔር እንደኛው ፍጹም ሰው ሆኖ ሲኖር መለኮታዊ የሆነውን ፈጣሪነቱን እግዚአብሔር አባቴና አምላኬ ይለዋል። የእግዚአብሔር መንፈስና ሕይወት ሰው ሆኖ የእግዚአብሔር ልጅ ሆኖ ከእግዚአብሔር ተለይቶ ወደ ዓለም መጥቷል። አንድ አምላክ የሆነው እግዚአብሔር ራሱ ሰው ሆኗል። የእግዚአብሔር ልጅ የእግዚአብሔር በሥጋ መገለጥ ነው። የእግዚአብሔርን በሥጋ መገለጥ ያየ እግዚአብሔርን አይቷል። የእግዚአብሔር አብ መንፈስ ክርስቶስ የእግዚአብሔር ልጅ አማኑኤል ሆኖ ተገልጧል። የእግዚአብሔር መንፈስ ሰው ሆኖ በመገለጡ የእግዚአብሔር ልጅ ተብሏል። የእግዚአብሔር መንፈስ ሰው ስለሆነው ተፈጥሮ የእግዚአብሔር ልጅ ተብሏል። እግዚአብሔር የእግዚአብሔር ልጅ ሆኖ ተገልጧል። ከመጀመሪያ የነበረው የእግዚአብሔር ቃል መንፈስና ሕይወት ነው። ከእግዚአብሔር መንፈስ የወጣው የእግዚአብሔር መንፈስ እግዚአብሔር ነው። አሜን።